ዓለም የገናን በዓል አክብሮ ሲጨርስ በኢትዮጵያ ግን ገና ሌላ ታሪክ ይጀምራል። ታኅሳስ 29 ምሪቱ በነጭ ጋቢና ነጠላ የምታጠብበት የጥንቱ አዳም ተስፋ የደረሰበትና ሰማይና ምድር ጌታ በበረት የተገኘበት ታላቅ ቀን ነው። ለኢትዮጵያውያን ገና የሚጀምረው በቤተ ክርስቲያን ነው። ሌሊቱ ሙሉ የሚደረገው ማህሌትና ጸሎት ያንን የቤተልሔም በረት የመላእክት ምስጋና ያስታውሰናል። ስብዓት ለአምላክ በሰማያት የሚለው ዜማ ከዕለት ለተላለፈው የላሊበላ ገደል እስከ ገጠሪቱ ትናንሽ አድባራት ያስተጋባል። በዓሉ ሃይማኖታዊ ብቻ አይደለም፣ ባህላዊም ጭምር ነው። በገና ጨዋታ አይቆጡም ጌታ ይባላል። እረኞች የጌታን መወለድ በሰሙ ጊዜ በደስታ ዱላ ይዘው ኳስ እንደተጫወቱ የሚነገረው ታሪክ ዛሬም በሜዳዎቻችን ላይ በደማቅ ሁኔታ ይታያል። ይህ ጨዋታ የአንድነትና የደስታ መገለጫ ነው። ከቤተ ክርስቲያን መልስ ቤቱ በቅመማ ቅመም መዓዛ ይሞላል። የዶሮ ወጥ፣ የገና ገንፎ እና የተለኮሰው ቡና ቤተሰብን በአንድ ጠረጴዛ ዙሪያ ያሰባስባል። የአሁኑ ዘመን ሰው አባቶቹ በወረሰው ባህል መሰረት እንኳን አደረሳችሁ የተባባልን በፍቅር ይካፈላል። ገና ለኢትዮጵያውያን ከቀን መቁጠሪያ በላይ ነው። እርቅ፣ ሰላምና አዲስ ተስፋ ነው። አዳም የናፈቀው ብርሃን ዛሬም በቤታችን ይበራል። ለሁላችንም የኢትዮጵያውያን ለዓለም ሕዝብ በሙሉ እንኳን ለብርሃነ ልደቱ በሰላም አደረሳችሁ።